እስራኤልና ህንድን ከዲፕሎማሲ አሰራር በላይ እንዲህ ያስተቃቀፋቸው በፍቅር ክንፍ ያደረጋቸው ነገር ምንድን ነው? በዲፕሎማሲ ዓለም ውስጥ ጽኑ ጠላት እና ጽኑ ወዳጅ የለም። እስራኤል ሀገሩን ስትመሰረት ህንድ እውቅና አልሰጠችም። እንዲሁም በተባበሩት መንግስታት እስራኤል መገኘቷን አጥብቃ ትቃወም ነበር። በ1950 ዓመተ ምህረት ለእስራኤል መንግስት እውቅና ሰጠች ህንድ። እንዲሁም በ1953 ዓመተ ምህረት በቆንስላ ደረጃ ግንኙነት ፈጠሩ። ግን ይህን ያህል ፍቅር፣ ይህን ያህል ከዲፕሎማሲ የላቀ ነገር ግን አልነበረም። የእስራኤልና የህንድ ግንኙነት በጥብቅ ገመድ የተሳሰረው በ1992 ዓመተ ምህረት ነው። ምክንያቱም የዘመን ቀዝቃዛ የዓለም ጦርነት ያከተመበት እንዲሁም ሶቪየት ህብረት የፈራረሰችበት በአጠቃላይ ሁለት የተባለው ጎራ የፈረሰበት ጊዜ ስለነበር ህንዶች ከእስራኤል ጋር ከፍተኛ የሆነ ቁርኝት ፈጠሩ። ህንድና እስራኤል ጠንካራ ዲፕሎማሲ ጀምሮ ከተባለ የጀመሩት በ1992 ዓመተ ምህረት ነው። ግን ህንድና እስራኤልን እንደዚህ ጥብቅ ያለ ወዳጅነት ያስተሳሰራቸው ግን ሌላ ምክንያት አለ። ይሄ ምክንያት በ1999 ዓመተ ምህረት የካርጊል ጦርነት ነው። ካርጊል ህንድና ፓኪስታን አካባቢ የምትገኝ የህንድ ግዛት የነበረች ግዛት ናት። እዚህ ቀዩ ላይ የምትመለከቱት በ1999 ዓመተ ምህረት የፓኪስታን ወታደሮች በድንገት ሰርገው ገብተው ጦርነት ከፈቱ። ህንድም ምላሹን ሰጠች። ጽኑ ወዳጁና ፓኪስታንን ጥቃት እንዲሰነዘርባት ከህንድ ጎን የቆመችው እስራኤል ነበረች። ይህን ጊዜ የህንድና የእስራኤል ፍቅር ላይፋቱ ተጋቡ። በዚህ ጦርነት አጭር ቢሆንም ፓኪስታን ወደ 1200 ወታደሮች አልቀዋል። የህንድ ደግሞ ከ500 በላይ ወታደሮች ሞተዋል። ይሄ ጦርነት እነዚህን ሀገሮች በእጅጉ አስተቃቅፏቸዋል። በዚህ ጦርነት ወንጀለኛ ተደርጋ የተወሰደችው ፓኪስታን ናት። በዓለም አቀፍ ውግዘት ደርሶባታል። በዓለም አቀፍ የደረሰባት ውግዘት ብቻም ሳይሆን ጦርነቱን ተከትሎ በፓኪስታን የመፈንቅለ መንግስት ሙከራ ተደርጎ ነበር። የጦርነቱ አለመሳካት በፓኪስታን ውስጥ የፈጠረው ቀውስ ከፍተኛ ነው። ህንዶች ደግሞ ካሽሚር አካባቢ የምትገኘውን ይችን ካርጊል አካባቢ በራሳቸው ቁጥጥር ስር ቀደም ሲል እንደነበረው በራሳቸው ቁጥጥር ስር አደረጉ። አሁን ከዚያ ጊዜ ጀምሮ እስራኤል